በኢትዮጵያ የወባ ስርጭት እየጨመረ መምጣቱን የፓን አፍሪካ የወባ ትንኝ መቆጣጠሪያ ማህበር ገለጸ። በኢትዮጵያ ካለፉት ዓመታት ወዲህ የወባ በሽታ ስርጭት እየጨመረ መምጣቱን የፓን አፍሪካ የወባ ትንኝ መቆጣጠሪያ ማህበር ገልጿል። የፓን አፍሪካ የወባ ትንኝ መቆጣጠሪያ ማህበር ፕሬዝዳንት ፕሮፌሰር ደልነሳው የኋላው የወባ በሽታ ባለፉት ዓመታት የስርጭት መጠኑ ቀንሶ የነበረ ቢሆንም ባለፉት 4 እና 5 ዓመታት ውስጥ ግን መስፋፋቱን ለአህዱ ገልጸዋል። በአውሮፓውያኑ አቆጣጠር ከ2020 ጀምሮ የታማሚዎች ቁጥር በዓለም አቀፍ በኢትዮጵያ ደረጃ መጨመሩን ገልጸው በዓለም በ2024 ብቻ 263 ሚሊዮን ሰዎች በበሽታውም መያዛቸውን ገልጸዋል። በኢትዮጵያ ከ2021 አንስቶ የታማሚዎች ቁጥር 1.3 ሚሊዮን የነበረ ሲሆን እስከ 2024 የቁጥሩ መጠን ጨምሮ 7.3 ሚሊዮንም መድረሱን አንስተዋል። እንደ ሀገርም ወደ ሀገራችን ስንመጣ እንግዲህ ወደ 2021 እንደ በፈረንጆች አቆጣጠር ብነሳ በዛን ጊዜ የታማሚው ቁጥር 1.3 ሚሊዮን ነው የነበረው። 2022 3.3 ሚሊዮን ሆነ። በ2023 ወደ 4.1 ሚሊዮን ሆነ። ዜን በ2024 ወደ 7.3 ሚሊዮን ሆነ። እንግዲህ ምን ያህል እንደጨመረ ማየት ይቻላል ማለት ነው። ስለዚህ እንደውም የ2024 እስከ ኦክቶበር እስከ ጥቅምት 2024 ድረስ ነው የወጣው። ስለሆነም በአራት ዓመታት ውስጥ በከፍተኛ ሁኔታ የጨመረበት ሁኔታ መኖሩን ጠቁሟል። ለዚህም የሞት ቁጥሩ በዚሁ ልክ መጨመሩን አንስተው በ2023 527 የነበረው በ2024 እስከ ጥቅምት ባለው ጊዜ 1157 ሞት መመዝገቡን ገልጸዋል። የወባ በሽታ ታማሚ ቁጥር ከፍተኛ ነው የሚባልባቸውና ስርጭቱ እንዲጨምር ያደረጉ 5 ሀገራት መለየታቸውን የገለጹት ፕሮፌሰር ደልነሳው ኢትዮጵያ፣ ፓኪስታን፣ ማዳጋስካር፣ ኮንጎና ናይጄሪያ ናቸው ብለዋል። የወባ በሽታ ከጤና ችግርነትና ህይወት ከመቅጠፍ ባለፈም በተጠቂ ሀገራት ምጣኔ ሀብታቸውንም በ1.3 በመቶ ዝቅ እንዲል የሚያደርግ መሆናቸውንም ጥናቶች ያሳያሉ። እንዲሁም የመከላከል ስራዎችም ባለመሰራታቸው የአፍሪካ ሀገራት የጤና ወጪያቸውን 40 ከመቶ ሲወጡ አፍሪካ በየዓመቱ 12 ቢሊዮን ዶላር በበሽታው ምክንያት እንደምታጣም መረጃዎች ይጠቁማሉ። ግጭት ባለባቸው አካባቢዎች የሚገኙ የጤና ተቋማት የሰው ኃይልና ሌሎች ችግሮችም ለወባ በሽታ ስርጭት አስተዋጽኦ እያደረጉ መሆኑንም ፕሮፌሰር ደልነሳው ገልጸዋል። ለወባ በሽታ ስርጭት መስፋፋት በርካታ ምክንያቶች መኖራቸውን የገለጹት የማህበሩ ፕሬዝዳንት ፕሮፌሰር ደልነሳው ከነዚህም መካከል የወባ ትንኞችን ለመቆጣጠር የሚረጨውን ኬሚካል እየተቋቋሙ መምጣታቸውን አንዱ ለበሽታው ስርጭት ምክንያት መሆኑን ገልጸዋል። በተመሳሳይም ለህመሙ ጥቅም ላይ የሚውሉ መድኃኒቶችን ጭምር የመቋቋም ሂደት መኖሩን ገልጸው ፈጣን የመመርመሪያ መሳሪያዎች በራሳቸው ትክክለኛውን ውጤት የሚያሳዩ አለመሆናቸውንም አንስተዋል። የኮሮና ወረርሽኝ በየአካባቢው ያሉ ግጭቶች ምክንያት የጤና ተቋማት በሰው ኃይልና በግብዓት እንዲሁም ሌሎች ችግሮች የወባ በሽታ እንዲስፋፋም አድርጓል ሲሉ ገልጸዋል። ሌሎች ፋሲሊቲዎች ግብዓቶች በሌሉበት አካባቢ እንደ መብራት አይነቱ ይሄኛው አሬዲቲ የሚባለው ፈጣን የመመርመሪያ ወባን የመመርመሪያ መሳሪያውን ነው የምንጠቀመው። ያም ራሱ በተለይ የመለየት በትክክል በፊት በተቀመጠው ይለያል ተብሎ በታሰበው አይነት ያለ መለየት የታየበት ሁኔታ ነው እኛ ሀገር ላይ የተከሰተው። እንደገና ከዚህ ከሲቪል አንረስት የምንለው ወይም ደግሞ ከባቢያዊ ግጭቶች የተነሳ በአብዛኛው የጤና ተቋማት በሰው ኃይል የሚሆን እንደገና በአቅርቦት በግብዓት ግር የደረሰበት ሁኔታ አለ። ሰው እንደ ልብ ግጭት ባለበት አካባቢ እንደ ልብ መድኃኒቶችን የመከላከያ መድኃኒቶችን ወይም ደግሞ የአንቲ ማላሪያል ድራግ የምንለውን ሌሎችም የመመርመሪያ ወባን መመርመሪያ መሳሪያዎችን እንደ ልብ አለመገኘት በዛ ምክንያት አንዱ ነው። ኮቪድም ያሳድረው ተጽዕኖ ቀላል አይደለም። እንዲሁም በዓለም አቀፍ ደረጃ የሚስተዋለው የአየር ንብረት ለውጥ ለወባ በሽታ ስርጭት ምክንያት ሆኗል ሲሉም ገልጸዋል። ለዚህም በኢትዮጵያ ያለውን የዝናብ ስርጭት በመዛባቱ ቀደም ሲል ክረምት ይገባል ተብሎ ከሚታሰብበት አንስቶ የአጎበር ስርጭትና የርጭት ስራ ይሰራ እንደነበር አንስተው አሁን የጊዜው መቀየሩ ስራው ላይ በቀጥታ የወባ በሽታ ስርጭትን ለማስፋት አስቻይ ሁኔታ መፍጠሩን ጠቁሟል። እነዚህና ሌሎች ተደራራቢ ምክንያቶች የበሽታው ስርጭት በማስፋትና የታማሚዎች ቁጥር በአጭር ጊዜ ውስጥ እንዲያሻቅብም አድርጓል ብለዋል። ቀዝቃዛ የነበሩ አካባቢዎች በአየር ንብረት ለውጥ ምክንያት ሞቃት እየሆኑ መምጣታቸውም በአዳዲስ አካባቢዎች የወባ ስርጭት እንዲስፋፋ ማድረጉንም አንስተዋል። በዚህም ከዚህ ቀደም ቀዝቃዛ በሚባል የሚታወቁ የነበሩ አካባቢዎች አሁን ሞቃታማ እየሆኑ መምጣታቸው ለትንኞች መራባትም ምክንያት ሆነዋል ብለዋል። ደጋማ አካባቢዎች ከዚህ ቀደም ከወባ ነጻ እንደነበሩ አስታውሰዋል። በዚህም የወባ በሽታ ስርጭት ቀድሞ ከነበረው የቆዳ ስፋት መጠኑ መጨመሩንም ገልጸዋል። የአየር ንብረት ለውጡ የሙቀት መጠኑ ስለሚጨምር እነዚህ ቀዝቃዛ የነበሩ ደጋማ የነበሩና ቀዝቃዛማ የነበሩ ቦታዎች ለትንኝ አመቺ ያልነበሩ፣ ትንኙ ከሌለ ደግሞ ያው ወባው ስለማይኖር በአብዛኛው ከወባ ነጻ የነበሩ ደጋማ ቦታዎች ወይም ከፍተኛ ቦታዎች ከማላሪያ ወይም ከወባ
ነጻ ሆነው የቆዩበት ሁኔታ ነው የነበረው በታሪክ ማለት ነው። አሁን ግን እንደዛ አይደለም። አሁን በዚህ ሙቀት በመነሻ ወይም ሙቀቱ በመጨመሩ የተነሳ ወደ ሃይላንዶቹም የማላሪያ ኢንደሚክ ኤሪያስ ማለት የመከሰት ሁኔታ እነዛ ቦታዎች ላይ በቅርብ ጊዜ እየታየ ነው። ሃይላንድ ማላሪያ አይተን ያልነበረ ሃይላንድ ማላሪያ የምንለው ሁሉ እየመጣ ነው ማለት ነው። የከተማ በቅድና በዲዛይን አለመስፋፋት በራሱ ለስርጭቱ አጋላጭ ነው ያሉት ፕሮፌሰር ደልነሳው የተዘጋጁ የተፋሰስ አማራጮች የሌሉበት በመሆኑ ውሃ መቋጠር ለግንባታ ስራዎች የሚውሉ የሚጠራቀሙ ውሃዎች ውስጥ የወባ ትንኝ እንዲስፋፋም ሆኗል ብለዋል። በዚህም የወባ በሽታ ቀድሞ የገጠር በሽታ ነው ይባል እንደነበረ አንስተው የከተማ ወባ የሚባል መምጣቱንም ጠቁሟል። ከኢትዮጵያ 1 ሚሊዮን ስኩዌር ስፋት ውስጥ 75% የሚሆነው ቦታ ለወባ በሽታ የተጋለጠ መሆኑና ከዚህም ውስጥ 69 በመቶ የሚሆነው የህብረተሰብ ክፍልም ተጋላጭ መሆኑንም ማህበሩ አመላክቷል። አሁን ካለው የወባ ስርጭት አንጻር በኢትዮጵያ የተጀመረው የህፃናት የወባ በሽታ መከላከያ ክትባት መጀመሩ መልካም እንደሆነ ገልጸዋል። ለወባ በሽታ ተጋላጭ ከሆኑ የማህበረሰብ ክፍሎች መካከል ህፃናትና ነፍሰ ጡር ሴቶች መሆናቸውን ገልጸው የህፃናት የወባ ክትባት መሰጠት መጀመሩ መልካም አጋጣሚ መሆኑን ገልጸዋል። ከተጀመረ ዓመታትን ያስቆጠረው ክትባት ምን ያህል ውጤታማ ነው የሚለውን ማጥናትም እንደሚያስፈልግ አንስተዋል። ፎርቹኔትሊ አሁን እንግዲህ ትልቁ እድል ደግሞ ቫክሲን ነው። ማላሪያ ቫክሲን ሮላውት ተጀምሯል። አሁን እንግዲህ ቫክሲን ብዙውን ጊዜ አንደር 5 ወይም ደግሞ ከ5 ዓመት በታች የሆኑ ህፃናትን ላይ ነው የሚሰጠው። ይሄ ማለት ለወባ በትልቁ የሚጋለጡ የማህበረሰብ ክፍሎች አንደኛ ህፃናት ናቸው፣ ሁለተኛ ነፍሰ ጡር ሴቶች ናቸው። አሁን የመጣው ቫክሲን መጣን ቫክሲን ያለ ነው አሁን ለህፃናት ለአንደር 5 ከ5 ዓመት በታች ላሉ ህፃናት እየተሰጠ ነው። ግን ይሄ ቫክሲን ኢቫሉዌት መደረግ አለበት፣ ሳይንቲፊካሊ ኢቫሉዌት መደረግ አለበት። እዚህ እንዴት ነው ኤፊካሲው ምን ያህል ነው፣ ውጤታማነቱ፣ ኢፌክቲቭነሱ፣ ሴፍቲውስ ኢዝ ሴፍ ፎር ኦል ቺልድረን ሴፍ ነው የሚለው ነገር ኮስቱን ጭምር መጠናታል። ይሄን ማንም ያጠናው ዩኒቨርሲቲዎች ማገዝ አለባቸው። ከ5 ዓመት በታች የሆኑ ህፃናትን ከሞት መታደግ የሚያስችል እንዲሁም በልጅነት በወባ መያዝና የሚያመጣቸውን እንደ ግንዛቤ ማነስ በሽታ የመከላከል አቅምን መቀነስ ችግርን ጨምሮ ለመከላከልም የሚያስችል ነው ብለዋል። ስለሆነም ይህ ክትባት ኢትዮጵያ የወባ በሽታን ለመግታትና ለመቆጣጠር ያስቀመጠችውን ግብ ለማሳካትም የሚያግዝም እንደሆነ አንስተዋል።